በአማራ ክልል ሲደረግ የሰነበተው ውጊያ አሁንም ተጠናክሮ አዳዲስ ሰበር ዜናዎች ተሰምተዋል። በኢትዮጵያና በጎረቤት ሀገራት መካከል እያገረሸ የመጣው የድንበር ውጥረት እንዲሁም ዓለምን ስጋት ላይ የጣለው የመካከለኛው ምስራቅ ቀውስ የዛሬው ዘገባችን ትኩረት ናቸው። አብራችሁን ቆዩ። በቅድሚያም ወደ አማራ ክልል ስናመራ በአማራ ክልል በተለያዩ ዞኖች በፌዴራል መንግስትና በፋኖ ታጣቂዎች መካከል የሚደረገው ውጊያ ወደ አዲስ ምዕራፍ ተሸጋግሯል። በተለይም በጎጃም በጎንደርና በሸዋ ግንባሮች ትናንትናና ዛሬ ከፍተኛ የተኩስ ልውውጥ መደረጉ ተሰምቷል። በጎጃም በታላኮማ ወረዳ የፋኖ ብሔራዊ ንቅናቄ ኃይሎች የፌዴራል መንግስት ሰራዊት ላይ ጥቃት መሰንዘራቸውና በርካታ የጦር መሳሪያዎችን መማረካቸው ገልጸዋል። በጎንደር በአርበኛ ማንዴላ የሚመራው የፋኖ ኃይል በደጎማ ግንባር የነበረውን ጠንካራ መንግስት ምሽግ መስበሩና ሰራዊቱ አካባቢውን ለቆ እንዲወጣ ማድረጉን የደረሱ መረጃዎች ያመለክታሉ። በሌላ በኩል የመንግስት የኮሚኒኬሽን መስሪያ ቤት ባወጣው መግለጫ በሰሜን ጎጃምና በማዕከላዊ ጎንደር በተደረገ ኦፕሬሽን ከ200 በላይ የፋኖ አባላትን መደምሰሱንና ሰላም የማስከበር እርምጃውን አጠናክሮ እንደሚቀጥል አስታውቋል። ኤርትራ በበኩሏ የኢትዮጵያ መንግስት ለኤርትራ በላከው ይፋዊ ደብዳቤ አስመራ በኢትዮጵያ የውስጥ ጉዳይ ጣልቃ እየገባች ነው የሚል ጠንካራ ማስጠንቀቂያ ሰጥቷል። በድንበር አካባቢም የሁለት ሀገራት ሜካናይዝድ ኃይሎች እንቅስቃሴ ማድረጋቸው ተነግሯል። የሱዳን የውጭ ጉዳይ ሚኒስቴር በበኩሉ የኢትዮጵያ ድሮኖች የአየር ክልላችን ጥሰው ገብተዋል በሚል ክስ አቅርቧል። ሱዳን ሉዓላዊነቷን ለማስከበር ማንኛውም እርምጃ እንደምትወስድ በመግለጽ ማስጠንቀቂያ ሰጥታለች። በመጨረሻም ወደ ዓለም አቀፍ ዜና ስንሸጋገር የመካከለኛው ምስራቅ ጦርነት ዓለምን ወደ ከፍተኛ የኢኮኖሚ ቀውስ እየከተተ ይገኛል። የእስራኤል አየር ኃይል በኢራን ዋና ከተማ ቴህራን በሚገኝ ስትራቴጂካዊ ቦታ ላይ በሚፈጽመው ድብደባ ከፍተኛ ውድመት ደርሷል። ይህ ተከትሎም የዓለም የነዳጅ ዋጋ 15% ጭማሪ አሳይቷል። አሜሪካን በሳውዲ አረቢያ የሚገኙ የነዳጅ ማውጫዎች ላይ ጥቃት ሊሰነዘር ይችላል በሚል የደህንነት ማስጠንቀቂያ አውጥታለች።